እንዴት ያንድ ሀገር ሰው በእናት ይሳለቃል? ዛሬ የገጠመኝ ደግሞ እጅግ ይለያል። አንዲት እናት ልጆቿን ለማሳደግ የማትወጣው ዳገት የማትወርደው ቁልቁለት የለም። እናም አንዲት እናት ከመስመር ወይም ከመንገድ ዳር የተለያዩ ሸቀጣሸቀጦችን ትሸጣለች። ጸጥታ አስከባሪዎች ወደዛ ይመጡና ይህን ሸቀጥ ከዚህ አንሺው እያሉ የያዘችውን ሸቀጣሸቀጥ ይበታትኑባታል። እሷንም ይገፏትና አፈር ላይ ትወድቃለች። የለበሰችው ልብስ በሙሉ በአፈርና በጭቃ ይበከላል። እኔም የምናገረው ነገር ግራው ቢገባኝ እንደዚህ ብያቸው ጉዞዬን ቀጠልኩኝ። ለምን አንገላቷት ያችን ሴት ግፈኞች? እጅግ በጣም ለፍታ ሸቀጥ በሸቀጠች። ለሰሚው እጹብ ነው፣ ላየውም ይደንቃል። እንዴት ያንድ ሀገር ሰው በእናት ይሳለቃል? መታሰቢያነቱ ልጆቻቸውን ለማሳደግ በቀን ሐሩር በሌሊት ቁር በበረሃ በደጋ እንዲሁም በሀገር ውጭ በስደት የሚሰቃዩ እናቶች ይሁንልኝ። እናቶቻችን ላይ እንደዚህ አይነት ግፍ የሚያደርሱ ወንድሞቻችንም ልቦና ይስጣቸው ማለት ወዳለሁ። አመሰግናለሁ።